የኩኩሬላ የአባትነት ፈተና ከሜዳው ብርሃን ጀርባ ያለው የጨለማ ምሽት እውነት። በእግር ኳስ ዓለም ተጫዋቾችን የምንመዝናቸው ባስቆጠሩት ጎል፣ በሰጡት አሲስት ወይም በሚያነሱት ዋንጫ ብዛት ሊሆን ይችላል። ሜዳ ውስጥ የሚሰሩትን ስህተት አይተን እንፈርዳለን። የወረደ አቋማቸውን አይተን በችችት እናብጠለጥላቸዋለን። ነገር ግን ከስቴዲየሙ ደማቅ ብርሃን፣ ከካሜራው ብልጭታና ከደጋፊው ካታ ጀርባ እያንዳንዱ ተጫዋች በዝምታ የሚያልፍበት ማንም የማያውቅለት የራሱ የሆነ የህይወት ውጊያ እንዳለ ስንቶቻችን እናስባለን? ዛሬ የምናየው የስፔንና የቼልሲ ተከላካይ ማርክ ኩኩሬላ በዝምታ ያሳለፈውን ከባድ የህይወት ፈተና ነው። ይህ ታሪክ የስፖርት ዘገባ ብቻ አይደለም። የአባትነት፣ የፍቅር፣ የጽናት፣ የሐዘንና ከተስፋ መቁረጥ ጫፍ የተመለሰ ታላቅ የትግል ታሪክ ነው። ማርክ ኩኩሬላ በስፔን ካታሎኒያ ክልል የተወለደ ተጫዋች ሲሆን የእግር ኳስ ህልሙን የጀመረው በዓለማችን ታዋቂ በሆነው የባርሴሎና አካዳሚ ላማሲያ ነበር። በባርሴሎና የመጀመሪያው ቡድን ውስጥ ቦታ ለማግኘት የነበረው ውድድር ከባድ በመሆኑ በኤይባርና በጌታፌ በውሰትና በቋሚነት በመጫወት ራሱን ማረጋገጥ ጀመረ። እንደ አውሮፓውያን አቆጣጠር በ2021 ወደ እንግሊዝ ፕሪሚየር ሊግ በመቀላቀል በብራይተን ያሳየው ድንቅ ብቃት የበርካታ ታላላቅ ክለቦችን ትኩረት ሳበ። በስተመጨረሻ በ2022 በከፍተኛ የዝውውር ዋጋ ወደ ለንደኑ ኩራት ቼልሲ ያመራ። በሜዳ ላይ ረጅምና ጥቅልል ባለ ጸጉሩ የሚታወቀው ኩኩሬላ እስከ መጨረሻው ሰከንድ የሚታገል የማይደክም ለኳስ የማይሳሳና የተሰጠውን ኃላፊነት በሙሉ አቅሙ የሚወጣ እውነተኛ ተዋጊ ነው። ከሜዳ ውጪ ከስሙ፣ ከገንዘቡ፣ ከፍቅር ንዋዩ ሁሉ በላይ ለእርሱ ትልቅና የመጀመሪያ ዓለሙ ቤተሰቡ ነው። በ2023 ዓመተ ምህረት የኩኩሬላ ህይወት በሙሉ ተናጋ። የቼልሲ ማሊያን አድርጎ በሜዳ ላይ የሚፋለመው ኩኩሬላ በቤቱ ውስጥ ግን ከባድ አደጋ ገጠመው። ገና በለጋ ዕድሜ ላይ የሚገኘው ልጁ በድንገት በከባድ የነርቭ መንቀጥቀጥ ህመም ተመታ። ሕፃኑ ልጁ በፊቱ ላይ ሲወራጭና ሲታገል ማየት ለአንድ አባት እጅግ የሚያሰቃይ እውነት ነበር። በአስቸኳይ ወደ ሆስፒታል ሕክምና ክፍል ሲሮጥ በዓለም ላይ ያሉት ነገሮች ሁሉ ትርጉም አጡ። በዚያች ቅጽበት የስታንፎርድ ብሪጅ ደጋፊዎች ጩኸት ረገበ። የታላቁ ክለብ ማሊያ ክብደት ጠፋ። የዓለም ትኩረት ሁሉ አከተመ። ኩኩሬላ የታወቀ ሚሊዮነር የእግር ኳስ ኮከብ መሆኑ ቀርቶ ሆስፒታሉ ሳሎን ኮሪደር ላይ በጭንቀትና በእንባ የሚጸልይ አባት ብቻ ሆነ። ኩኩሬላ በኋላ ላይ በሰጣቸው ጥቂት ግልጽ ቃለ መጠይቆች ያ ወቅት በህይወቱ ካለፉት ቀናት ሁሉ እጅግ የጨለመና የመረረ እንደነበር ገልጿል። ለቀናትና ለሳምንታት በሆስፒታሎች ግድግዳዎች መካከል ሲመላለስ ህይወት አዲስ መነጽር አበደረችው። እግር ኳስ፣ ሀብትና ገንዘብ፣ ዝናና ክብር፣ እነዚህ ሁሉ በልጅ ህይወትና አየር መተንፈስ ህልም ፊት ምንም ዋጋ የሌላቸው ባዶ ነገሮች መሆናቸውን ተረዳ። በሆስፒታሉ ክፍል ውስጥ የሚያልፈው እያንዳንዱ ደቂቃና ሰከንድ ለሚጨንቀው አእምሮ እንደ ረጅም ዓመታት ይቆጠር ነበር። እንቅልፋቶ የሚያድርባቸው ምሽቶች፣ በሜዳ ላይ የሚያሳልፈው ዘደቂቃ ጨዋታ በቢሊዮን እጥፍ ይከብዱ ነበር። በዚያም አስከፊ ወቅት በሜዳ ላይ አቋሙ በመውረዱ ምክንያት የቼልሲ ደጋፊዎች፣ ተንታኞችና ማህበራዊ ሚዲያዎች ከባድ ትችት ያወርዱበት ነበር። ለምን እንደ ድሮ አይሮጥም? ይህ ተጫዋች ለቼልሲ አይመጥንም። የተከፈለበት ገንዘብ ባክኗል። በሜዳ ላይ ትኩረት የለውም። ስህተት ያበዛል የሚሉ ጨካኝ አስተያየቶች በየቀኑ ይዘንቡበት ነበር። ነገር ግን ከነዚህ ትችቶች ጀርባ ሰዎች ያላዩት አንድ ትልቅ እውነት አለ። ደጋፊዎች የሚያዩት ሳምንት በሳምንት የሚያደርቀው የ90 ደቂቃ ጨዋታ ሲሆን ኩኩሬላ ግን በየቀኑ ለ24 ሰዓት የልጁን ህይወትና የሞት ውጊያ ይዋጋ ነበር። አእምሮ በሆስፒታል አልጋ ላይ ባለው ልጁ ላይ እያለ አካሉ ሜዳ ውስጥ እንዲሮጥ ይገደድ ነበር። ይህ ታሪክ የሚያሳየን ሰዎች ያለፉበትን የሾ መንገድ ሳናውቅ ፍርድ ለመስጠት ምን ያህል እንደምንቸኩል ነው። ጊዜ ታላቅ መድኃኒት ነው። በሕክምና ባለሙያዎች እገዛና በቤተሰቡ ጸሎት የልጁ ህመም በሂደት እያገገመ የጤና ሁኔታ ማስተማማኝ ደረጃ ላይ ደረሰ። ሕፃን ልጁ ወደ ቤቱ ተመልሶ እንደገና መሳቅና መስጫወት ሲጀምር ለአባቱ ኩኩሬላ ትልቅ ስነ ልቦና እፎይታ ሰጠው። ከትከሻው ላይ ትልቅ የድንጋይ ሸክም እንደወረደለት ተሰማው። የልጁ ፈገግታ ሲመለስ የኩኩሬላን በሜዳ ላይ ያለው የውጊያ መንፈስ፣ በራስ መተማመኑና የነበረው ጥንካሬ እንደገና ሰፈነ። ከጭንቅላት አሳሪው ነፃ ወጥቶ በነፃነት መተንፈስ ጀመረ። የህይወት ፈተና ካለፈ በኋላ የመጣው የ24 የአውሮፓ ዋንጫ ኩኩሬላ ታላቅ ማረጋገጫ ነበር። በውድድሩ ላይ ለስፔን ብሔራዊ ቡድን ያሳየው ብቃት እጅግ አስደናቂና ድንቅ የሚባል ነበር። በግራ ክንፍ ተከላካይ ቦታ ላይ ተቃራኒ ቡድኖችን እያሰቃየ ቡድኑ እስከ ፍጻሜ ደርሶ የአውሮፓ ዋንጫን ሲያነሳ ዋነኛው ሞተር እሱ ነበር።
በውድድሩ መጨረሻ አብዛኞቹ የስፖርት አናሊስቶች፣ የስፖርት ቤተሰቦች የዩሮ 24 የውድድሩ ምርጥ የግራ ተከላካይ አድርገው መረጡት። ቀደም ሲል ያፌዙበትና የተቹት ሰዎች ሁሉ አፋቸውን ለመዝጋት ተገደዱ። ይህ ስኬት የስፖርት ድል ብቻ አልነበረም፣ በእምነት በጽናትና በቤተሰብ ፍቅር የጨለማው ምሽት አልፎ የመጣ ታላቅ የትግል ፍሬ እንጂ። የማርክ ኩኩሬላ ታሪክ ለአንዴና ለመጨረሻ ጊዜ ታላቅ የህይወት ትምህርት ያስተላልፋል። ሰዎችን በምናየው አቋማቸው ወይም በስህተታቸው ብቻ አንመርምራቸው። ከእያንዳንዱ ፈገግታና ውድቀት ወይም ድካምና ጀርባ የማናውቀው ልብ የሚሰብር የህይወት ተጋድሎ ሊኖር ይችላል። እውነተኛ ጥንካሬ በሜዳ ላይ የሚታይ ሳይሆን በህይወት ፈተናዎች ውስጥ የሚገነባ ነው። ከታላቅ ድል በፊት ጊዜ ያልታየም ባለ ከዋንጫ በፊትም ብዙ የጸጥታ ጸሎት አለ። ማርክ ኩኩሬላ በሜዳ ላይ ለክለቡና ለሀገሩ የሚፋለም ተጫዋች ብቻ ሳይሆን ከሁሉ በላይ ለቤተሰቡና ለልጁ ጋሻ የሆነ እውነተኛ አባት መሆኑን አሳይቷል። እንዲህ ያሉ ስፖርታዊ መረጃዎች እንዲደርሷችሁ ቅሪላ ቲዩብን ሰብስክራይብ ማድረግ አይርሱ።